ሰላም እንዴት ናችሁ? የግራፊክስ ዲዛይን ተማሪዎች፣ እኔ በጣም ደህና ነኝ። ላለፉት 2 ወራት በአንዳንድ ምክንያቶች ክላሳችንን ብሬክ አርግተን ነበረ። እሱም ክላሳችንን ደግሞ ዛሬ ካቆምንበት እንቀጥላለን ማለት ነው። እስከ ዛሬ ድረስ ከክፍል 1 እስከ ክፍል 9 የፒክስል ላብ ቱሎችን እና አንዳንድ ፕራክቲሶችን አይተን ነበረ። በእነዚህ ጊዜያቶች ውስጥ እንግዲህ የሆነች ትንሽ ነገር እንኳን ይዛችኋል ብዬ ተስፋ አድርጋለሁ። ምን ያህል ፖዚሽን ላይ እንደሆናችሁ ደግሞ ለማወቅ አንድ ቻሌንጅ አዘጋጅቻለሁ። እሱ ምንድነው? የፖስተር ዲዛይን ቻሌንጅ ነው። ይህንን የፖስተር ዲዛይን እንዴት እንደሰራሁት ካሳየኋችሁ በኋላ እናንተም የሞከራችሁትን ከሰራችሁ በኋላ በቴሌግራም ቻናላችን ላይ እናወዳድራለን ማለት ነው። ከ1 እስከ 3 ለወጡት ለእያንዳንዳቸው ሽልማት ይኖራቸዋል። የግድ ደግሞ የምትሰሩት ስራ እኔ እንደሰራሁት መሆን የለበትም። የሁላችሁም ስራ ተመሳሳይ እንዳይሆን ትንሽ ለየት አድርጉት፣ የራሳችሁን ክሬቲቪቲ ተጠቅማችሁ ማለት ነው። እሺ ወደ ዛሬው ቻሌንጅ ስንገባ የምንሰራው ዲዛይን ይህንን ነው። ይህንን ዲዛይን ለመስራት ምንም አይነት ፒሲ አያስፈልገንም። ሙሉ ለሙሉ የሰራሁት በስልክ አፕሊኬሽን ነው። ይህንን ዲዛይን ለመስራት 3 የስልክ አፖችን ተጠቅሜያለሁ። አንደኛው ሁላችንም እንደምናውቀው ፒክስል ላብ ነው። ሁለተኛው ደግሞ ፎቶሩም ነው። ሶስተኛው ደግሞ ላይትሩም ነው። እነዚህን 3 የስልክ አፖችን ተጠቅመን ይህንን ዲዛይን እንሰራለን ማለት ነው። ይህንን ዲዛይን ለመስራት የተጠቀምኳቸውን አሴቶች ሁሉንም የቴሌግራም ቻናሌ ላይ አስቀምጥላቸዋለሁ። ሌላ ደግሞ የማሳያችሁ ነገር ድንገት የምንሰራው ፎቶ ኳሊቲ የሌለው ከሆነ ማለት እንደዚህ ፎቶ ጥራት የሌለው ከሆነ ኳሊቲው እንዴት መጨመር እንደምችሉ ላሳያችሁ። እሺ ኳሊቲውን ለመጠቀም አንድ የቴሌግራም ቦት እንጠቀማለን። ይህም የቴሌግራም ቦት ደግሞ ምንድነው የሚሰራልን? ጥራት የሌላቸውን ፎቶዎች ኳሊቲ እንዲኖራቸው አድርጎ ይሰጠናል ማለት ነው። እሺ ወደ ቦቱ ሄደን እንዴት መስራት እንደምንችል ላሳያችሁ። እሺ መጀመሪያ ላይ ቴሌግራም ላይ ትሄዱና አንድ ሊንክ አለ። ይህ ሊንክ ነክታችሁ እንደገባችሁት ስታርት ካላችሁት በኋላ ቀጥታ ምንድን ነው የምታደርጉት? ፎቶ ነው የምትልኩለት። ኳሊቲው እንዲያሳድግላችሁ የምትፈልጉትን ፎቶ ትልኩለት አላችሁ ማለት ነው። እሺ እንዴት እንደምትሰሩ ላሳያችሁ። ወደ ቦቱ ከገባችሁ በኋላ ፎቶ ትልኩለት አላችሁ ማለት ነው። እሺ ፎቶ ለመላክ ደግሞ እችኛዋን አይከን ነክተን ፎቶ መርጠን እንልክለታለን። እንደዚህ ፎቶውን ካስገባንለት በኋላ ራሱ ጄኔሬት አርግቶት ይልክልናል ማለት ነው። አሁን ትንሽ እንጠብቀዋለን እስከሚልክልን። እኔ ከዚህ በፊት ሞክሬው ስላወጣልኝ ከዚህ በፊት የሞከርኩትን ላሳያችሁ። መጀመሪያ የላልኩለት ፎቶ ይሄኛው ነው። እንደምታዩት ኳሊቲ የለውም፣ ግን እሱ ጄኔሬት አርግቶ የላከልኝ ፎቶ ይሄኛውን ነው። እንደምታዩት አሪፍ ኳሊቲ አርግቶ ልኮልኛል ማለት ነው። የዚህን የቴሌግራም ሊንክ የቴሌግራም ቻናል ላይ አስቀምጥላችኋለሁ። እናንተም እኔ እንደሰራሁት አድርጋችሁ የፎቶአችሁን ኳሊቲ መጨመር ትችላላችሁ ማለት ነው። መጀመሪያ ሁሌም ቢሆን ከዚህ በፊት እንደነገርኳችሁ አንድ ዲዛይን ለመስራት ስናስብ መጀመሪያ የምናስተካክለው የዲዛይናችንን ሳይዝ ነው እናስተካክለው። እሱን ለማስተካከል ደግሞ ከላይ 3ቷን ነጠብጣብ እንነካና ከሚመጡልን ኦፕሽኖች ውስጥ ኢሜጅ ሳይዝ የምትላለች እሷን መርጠናት እዚች ጋር ዊድዝ አለ፣ እዚች ጋር ሄይት አለ። ሁለቱን ነው የምናስተካክለው። ዊድዙና ሄይቱን አስተካክለን ነው ወደ ስራችን የምንገባው ማለት ነው። እሺ እኛውን የፖስተር ስር ዲዛይን ስለሆነ የምንሰራው የፖስተር ዲዛይን ዊድዙ 10 በ23 ነው። እዚች ጋር ዊድዙ ጋር 10 በ23 ብለን እንጽፋለን። ሄይቱ ደግሞ 12 በ80 ነው። ይሄ እንዳለው እንተወውና ኦኬ እንለዋለን ማለት ነው። እዚህ ጋር እንደምታዩት የፖስተር ዲዛይን ሳይዝ ሰጥቶናል ማለት ነው። እሺ እንደዚህ ይህንን ሰርተን ከጨረስን በኋላ ቀጣይ ምን እናደርጋለን? ባክግራውንዳችንን ነው እናስተካክለው። የዲዛይናችንን ባክግራውንድ እናስተካክላለን ማለት ነው። ባክግራውንዳችን ለማስተካከል ደግሞ ከስር ካሉት ኦፕሽኖች ውስጥ እችኛዋን መርጠን ፍሮም ጋላሪ ውስጥ እንገባለን ማለት ነው። ከዛ ያዘጋጀነው ባክግራውንድ አለ፣ እሱን እናስገባለታለን ማለት ነው። እኛውን ያዘጋጀሁትን የባክግራውንድ እችኛዋን ነች፣ እቺን አስገባለታለሁ ማለት ነው። ከዛ ቀጣይ ደግሞ የምናደርጋለን የቀጣይ የምናስገባው የዘማሪው ፎቶ ነው። የዘማሪውን ፎቶ ለማስገባት ከላይ የፕላስ ዋን አይከን ነካትና ፍሮም ጋላሪ ውስጥ ገብተን
ቅድም የቆረጥነውን ፎቶ እናስገባለታለን ማለት ነው። እንደዚህ ካስገባን በኋላ እንደዚህ አርግተን ቦታው ላይ ማስቀመጥ ማለት ነው። እንዲቀላችሁ ምን እናደርጋለን? የሰራነው ፖስተር አለ አይደለ? ይሄኛው ሰርተን ያወጣነው ፖስተር አለ ማለት ስፔሲፊክ ቦታውን ለማግኘት ምን እናደርጋለን? ይህንን ፎቶ አድ እናደርገዋለን። ወደ ፒክስል ላብ አድ እናደርገውና ይህን ፎቶ አድ እናደርገዋለን። ይህንን የምንጠቀመው ለምንድን ነው? ስፔሲፊክ ቦታውን ለማግኘት ነው። ማለት እዚች ጋር ያስገባነው ፎቶ አለ ትክክለኛውን ቦታ ለማግኘት ማለት ነው። ከዛ እዚች ጋር ሌየሯን ነክተን ቺን ኦፓሲቲዋን እንቀንስላታለን። ኦፓሲቲው እንዲህ ከቀነስን በኋላ አሁን ስፔሲፊክ ቦታውን እናገኘዋለን ማለት ነው። ከዛ እዚች ጋር ትንሽ ማሳደግ አለብን። ትንሽ እናሳድገዋለን። ከዛ ትክክለኛውን ቦታ አገኘ ነው ማለት ነው። እዛችን አይድ አርግተን ስራችን መቀጠል እንችላለን ማለት ነው። እሺ ቀጣይ ደግሞ ምን እናደርጋለን? አሁን አሪፍ ዲዛይን እንዲሆንልን እዚህ ጋር ምን እናደርጋለን? የባክግራውንዱን ከለር እና የሰውየውን ልብስ ተመሳሳይ እናደርገዋለን ማለት አሪፍ ዲዛይን አሪፍ ቪው እንዲሰጠን ማለት ነው። እሺ እሱን ለማድረግ ደግሞ ከስር ካሉት ትሎች ውስጥ ባክግራውንዳችንን ስለሆነ ማስተካከል ያለብን የባክግራውንዳችንን ከለር ነው መቀየር ያለብን ማለት ነው። እሱን ደግሞ ለማድረግ ከስር ካሉት ትሎች ውስጥ እችኛዋን እንመርጥና ከዛ እችኛዋን ቱል እንመርጥለታለን። ከዛ እያየን ከለር ከሱ ጋር ተመሳሳይ የሚሆነውን ከለር እንመርጥለታለን። አሁን ከልብሱ ጋር ተመሳሳይ የሆነ ከለር እችኛዋን ከመረጥን በኋላ ልብሱ ትንሽ ፎቶ ትንሽ ላይ ስለበዛለት ትንሽ እንቀንስለት። የፎቶን ብራይተንስ ትንሽ እንቀንስለት። ከዛ ከለር ፊልተር የምትል ቱል አለች። እሱ ውስጥ ደግሞ ብራይተንስ የሚለውን ትንሽ መቀነስ ትንሽ እንቀንስለታለን። እሺ የባክግራውንዳችንን ጨረስን ማለት ነው። ከዛ አሁን ደግሞ ቀጣይ እናደርጋለን? ከስር እንዳያችሁት ባዶ ነው። ከስር ደግሞ ከስር የምናስገባው ሻዶ ስላለ እሱን እናስገባለት ማለት ነው። ሻዶን ለማስገባት ምን እናደርጋለን? ከላይ ፕላሷን ነክተን ከዛ ስቲከር እዛ በቃ ሻዶ ማስገባት ነው ማለት ነው። እዚች ጋር ደግሞ ምን እናደርጋለን? ማታ አሪፍ ቪው እንዲሰጠን እዚች ጋር የሻዶዋን ከለር እና ባክግራውንዱ ተመሳሳይ እናደርገዋለን ማለት ነው። እሱን ለማድረግ ከለር ውስጥ ገብተን የሻዶውን አይከን ነክተን ከለር ውስጥ እንገባና ከባክግራውንዳችን ጋር ተመሳሳይ የሆነ ከለር እንፈልግለታለን። አሁን ተመሳሳይ የሆነ ከለር ችኛዋ ተመሳሳይ ትመስላለች። ሞር ደግሞ በደንብ ለማመሳሰል ራሷን ኮፒ እናደርጋትና ሻዶዋን ወደ ብላክ እናደርገዋለን ከለሩ። ከለሩን ብላክ እናደርገዋለን ማለት ነው። ከዛን እንደዚህ ካደረግን በኋላ ትንሽ ኦፓሲቲዋን እንቀንስለታለን። ከቅድሙ አሁን ትንሽ መስሏል። ኦኬ እሺ ቀጣይ ደግሞ እናደርጋለን? ፎቶውን እንየው። የተሰራውን ፎቶ እንየው። እዚህ ጋር እንደምታዩት ከጀርባው ሰዎች አሉ። እሱን ደግሞ እናስገባ። እሱን ለማስገባት በኖርማል ቀጥታ ፕላሷን ነክተን ካስገባን ይበላሽብናል ዲዛይናችን። አሁን ለምሳሌ አስገብተን እንየው። በኖርማል እንዲህ የምናስገባው ከሆነ
እንደምታዩት እዚች ጋር የተቆረጠው ፓርት ምናምን ይታይብናል እና ይሄ ደግሞ እንዳይታይ ለማድረግ ከፈለግን ምን እናደርጋለን? ያስገባነውን ፎቶ እናጠፋና ፕላሷን ነክተን ከዛ ስቲከር ውስጥ ከዛ ፌድ እናስገባለን ማለት ነው። ሻዶዋን እናስገባለን። እንደዚህ ካስገባን በኋላ ምን እናደርጋለን? ክሮፕ ውስጥ ገብተን ክሮፕ ውስጥ እንገባና እቺን እንገለብጣታለን ማለት ነው። እንደዚህ ካደረግነው በኋላ እስከ መጨረሻው ቦታውን እስኪሸፍንልን ድረስ እንደዚህ እናደርገዋለን ማለት ነው። ኦኬ እንደዚህ ካደረግን በኋላ ምን እናደርጋለን? ፎቶውን ስለሆነ ከጀርባ የምናስገባው ምን እናደርጋለን? እዚህ የሻዶ ቱል ውስጥ ገብተን ቴክስቸር የሚል እንፈልጋለን። ያቸውትና ቴክስቸር የምትለዋን ከነካናት በኋላ አድ ፎቶ እናደርግበታለን ማለት ነው። ከዛ የምናስገባውን ፎቶ መርጠን እናስገባለታለን። አሁን እንደምታዩት እንትን ሆኗል ማለት ነው። የተቆረጠው ፓርት ጠፍቶልናል፣ እንዳይታይ አድርጎታል። እሺ እንደዚህ ካደረግን በኋላ ምን እናደርጋለን? ከጀርባው ስለሆነ የምናስገባው እቺ ሌየሯን ነክተን ከጀርባ እናደርገዋለን ማለት ነው። ከዘማሪው ጀርባ እናደርገዋለን። የጀርባው የእነሱ ፓርት ብላክ እንዲሆንልኝ ስለሆነ የፈለኩት። በኖርማል ብላክ ማድረግ ከፈለግን ኖርማል ፎቶ ከሆነ ከለር ፊልተር ውስጥ ገብተን ሳቹሬሽን የምትለዋል ኔጌቲቭ 100 ካደረግ ነው ብላክ ይሆንልናል። ግን በኖርማል አሁን የእነሱን ብንሞክረው አይሆንልንም። የእነሱን ብላክ ለማድረግ ምን እናደርጋለን? ከላይ ፕላሷን ነክተን ከዛን ሼፕ እናስገባና እቺ ኦፓሲቲዋን ዜሮ እናደርጋታለን። ከዛ እቺን ከዛ ራይት አድርገን ከዛን ይሄ ሼፑንና ከጀርባ ያለውን ፎቶ አንድ ላይ እናደርገዋለን ማለት ነው። አንድ ላይ አርግተ ነው ኖርማል ፎቶ እናደርገዋለን ማለት ነው። እንደዛ ለማድረግ ደግሞ ሌየር ውስጥ እንገባና እቺ የማርክ አይከኗን ነክተን ፎቶውንና ሼፑን አንድ ላይ እናደርጋቸዋለን ማለት ነው። እንደዚህ አንድ ላይ ካደረግናቸው በኋላ እስቲ አሁን እንሞክረው። ከለር ፊልተር ውስጥ እንገባና ሳቹሬሽኑን ኦኬ አሁን ሰርቶልናል ማለት ነው። እንደምታዩት ፎቶአችን ብላክ አድርጎልናል። እዛ ምን እናደርጋለን? አንድ ላይ ስናደርጋቸው ባይዲፎልት ከላይ ስለሆነ የሚያደርግልን ይህንን ቦታው ላይ እንመልሰዋለን። ከዘማሪው ጀርባ እናደርገዋለን ማለት ነው። እዚህ ጋር ከስር ሳይቆራረጥብን በኖርማል አስገብቶልናል ማለት ነው። ከዛ ቀጣይ ምን እናደርጋለን? በጣም ፎቶ ስለሚታይ ኦፓሲቲውን እንቀንስለታለን። በትንሹ በስሱ እንዲሆንልን ኦፓሲቲዋን ትንሽ እንቀንስለታለን። ኦኬ እንደዚህ ካደረግን በኋላ ቀጣይ ምን እናደርጋለን? ፎቶውን እንወስድ ምን ምን ነገሮች እንዳሉት ፎቶ ውስጥ እንይ። እሺ እንደምታዩት እዚች ጋር ከጀርባው ላይት አለ። ከዛ ላይቱን እናስገባለታለን ማለት ነው። ላይት ለማስገባት ደግሞ ከላይ ፕላሷን እንነካትና ስቲከር ውስጥ ገብተን እዚች ጋር ላይት አለች፣ እሷን እንመርጥለታለን ማለት ነው። ከዛ ትንሽ አሳድገ ነው እንደዚህ ካደረግነው በኋላ ከፎቶ ጀርባ እናደርገዋለን። ከዛ ወደ ስር ትንሽ ዝቅ እናርጋት። ሌላ ደግሞ ልብ ብላችሁ ካያችሁት
እዚች ጋር ከጀርባው የሆነ ጥለት ነገር አለ። እዚች ጋር ጥለት አለ ባክግራውንዱ፣ እሱን እናስገባለት። እሱን ለማስገባት ምን እናደርጋለን? ያዘጋጀነው ፕሮዳክት ስላለ ፕላሷን እንነካትና ፍሮም ጋላሪ፣ ከዛን ሼርድ ፋይል ውስጥ አንድ ጥለት አለች፣ እሷን እናስገባለታለን። እሺ ፎቶ እንደዚህ ካስገባን በኋላ ቦታውን እስኪ ሞላው ድረስ እናደርገውና ምን እናደርጋለን? ከለር ፊልተር ላይ ገብተን ሳቹሬሽኑን ኔጌቲቭ 100 እናደርገዋለን ማለት ነው። ከዛ ይህን ፎቶ ከጀርባ ስለሆነ ማድረግ የፈለግነው እዚህ ውስጥ ገብተን ቱባክ የሚለውን እንነካዋለን። ከዛ እንደዚህ ይመጣልናል ማለት ነው። እዚህ ጋ ምን እናደርጋለን? እንደዚህ ሲሆንብን በትንሹ እንዲታየልን ስለሆነ የፈለግነው ምን እናደርጋለን? ኦፓሲቲውን ነክተን በስሱ እናደርገዋለን ማለት ነው። ቢያንስ 4 ላይ ካረግነው ይበቃል። 4 ላይ እናደርገዋለን ማለት ነው። ከዛ ቀጣይ የሚቀረን ምንድን ነው? ቴክስቶቹ እና አንዳንድ አይከኖች ናቸው የሚቀሩ። እነሱን ደግሞ እናስገባ። አሁን ለምሳሌ የመዝሙሩን ርዕስ እናስገባ። የመዝሙሩ ርዕስ ተገርም ያለው በአንተ ስለሆነ የሚለው እሱን እናስገባ ማለት ነው። ቴክስት ለማስገባት ከፈለግን ደግሞ ፕላሷን ነክተን ከዛ ቴክስት፣ ከዛ ዝች ጋር በአንተ ብለን እንጻፍ። እዚህ ጋር ደብል ታፕ እናደርገውና ታይፓን ወደ እንግሊዝኛ ቀይረ ነው በአንተ ብለን እንጽፋለን ማለት ነው። ከዛ እንደዚህ ካደረግን በኋላ ፎንቱን ሎጋ የምትል ፎንት አለች፣ እሷን እናደርጋታለን። ሰርች ቦታ ላይ ሎጋ ብለን ሰርች እናድርግ። እቺን ፎንት እንመርጥለታለን። ከዛ የቀረውን ቴክስት ማስገባት ነው ማለት ነው። እቺን ኮፒ እናደርጋትና የቀረውን ቴክስት እናስገባለን። ከዛ እዚች ጋር ፎንቷን ከለሯን ትንሽ ወደ ቢጫ እናደርገዋለን። ፎንቱን ደግሞ ትንሽ ቀጠን ብትልልን አሪፍ የሚሆን ይመስለኛል። እችኛዋን ፎንት እንጠቀማለን። ከዛ ከስር ያሉትን ቴክስት ደግሞ እናስገባለን። ሙዚክ አሬንጅመንት ያደረገውን እዚህ ሙዚቃው ላይ እና ቪዲዮ ላይ የተሳተፉን ሰዎች እናስገባለን ማለት ነው። ክላይንታችን የላከልን ጽሁፎች አሉ። ከዛ እሱን ቴክስት ኮፒ አርግተን እናመጣዋለን ማለት ነው። እነዚህን ጽሁፎች ኮፒ እናደርገውና እናስገባለታለን ቴክስት እና ከዛ ኮፒ ያደረግነውን ቴክስት ፔስት እንለዋለን ማለት ነው። ከዛን ቴክስቷን አላይን ላይ እናደርጋታለን። ከዛ አንዳንድ ቴክስቶችን ማስገባት ነው።
ከዛ እንደዚህ ቴክስት ካስገባን በኋላ እዚች ጋር ምናለች ካሚንግ ስን የምትል ጽሁፍ አለች። እሷ በፎቶ ስላለች እሱን እናስገባለታለን። ፍሮም ጋላሪ ገብተን ከዛን ካሚንግ ስን የምትል ሎጎ አለች። እሷን እናስገባለታለን ማለት ነው። እዚች ጋር በደንብ ትኩረት ሰጣችሁን ተከታተሉ። ኖርማል ፎቶ ስለሆነ ያስገባ ነው። እቺ ነጯ አልወጣችልንም። ነጯን ለማውጣት ደግሞ ከፈለግን ምን እናደርጋለን? የሼፕ አይኮን ውስጥ ገብተን እርዝ ከለር የምትላለች እሷን ኢናብል እናደርጋታለን። ከዛን እዚህ ጋር ይሄ ጥቅሙ ምንድነው? ከለር ነው ለይቶልን ነው የሚያወጣው። ማለት አሁን እኛ ማውጣት የፈለግነው ከለር ጥቁሩን ከሆነ ጥቁር ላይ እናደርገውና ጥቁሯን ብቻ ለይቶልን ያወጣልናል። ነጩን ደግሞ ከፈለግን ነጩ ላይ አድርገነው ነጩ ላይ እናደርገውና ነጩን መርጦ ያወጣልናል ማለት ነው። እኛውን ማውጣት የፈለግነው ነጩን ስለሆነ ነጩን አውጥቶልናል። እስጋ እንደምታዩት ዳር ዳር ላይም ስለቀረ እችኛዋን ቶሌራንሷን 30 ላይ እናደርገዋለን ማለት ነው። በአጭሩ የዚህ ጥቅም ይሄ ነው። ከለር ብቻ የምንፈልገውን ከለር ብቻ መርጠን እንዲያወጣልን የምናደርግበት ፓርት ነው። እሺ እንደዚህ ካደረግን በኋላ ከለሩ ደግሞ ነጭ ስለሆነ ከለር ውስጥ እንገባና ዋይት እናደርገዋለን ማለት ነው። ይህን ፓርት በቀላሉ እንደዚህ መስራት እንችላለን። እሺ ከዛን ከስር ያሉት ፓርቶች ናቸው የሚቀሩን፣ እነሱን እናስገባ። አሁን ቀጣይ የሚቀረን ምንድን ነው? አብዛኛውን ነገር አስገብተን ስለጨረስን አሁን የሚቀረን ከለር ነው። ከለር እና ከስር አንድ የሆነች ላይት አለች። እሷን አስገብተን ከለሩን እንስራ ማለት ነው። እሺ ስቲከር ውስጥ እንትገባና ከዛን ላይት በትንሿ ላይት ከስር እናስገባለታለን። እዚች ጋር ካረግነው ይበቃል። ከዛ ኦልሬዲ ጨረስን ማለት ነው። አሁን የሚቀረ ምንድነው? ከለር ነው። ከለሩን ለመስራት ደግሞ የምንጠቀመው ላይትሩም አፕ ነው። ከዛን ይህንን ቀጥታ ሼር እንለውና ከዛ እቺኗን ከስተሟን ወደ አልትራ እናደርገዋለን። ከዛ ሼር የምትለውን አይከን መንካት ነው። ሼር የሚለውን ካነካኑ በኋላ ወዴት አድ እናደርገዋለን? ወደ ላይትሩም አድ እናደርገዋለን ማለት ነው። ወደ ላይትሩም ውስጥ ከገባችሁ በኋላ ከጎን ኤዲት የሚለውን እነካውና ከዛ ከስር ኢፌክት የምትል አለች፣ እሷን መርጣለን። ከዛ ቴክስቸሩን 8068 እናደርገዋለን። ክላሪቲውን ደግሞ 60 ላይ እናደርገዋለን። እንደዚህ ካደረግነው በኋላ ወደ ጋላሪያችን ሴቭ እናደርጋለን ማለት ነው። ኦልሬዲ ጨረስን ማለት ነው ዲዛይናችንን።